ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የንጋት መረጃ አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የኢትዮጵያና የኤርትራ ግንኙነት ወደ አዲስ ምዕራፍ ሊሸጋገር ነው ተባለ። ከተለያዩ ወገኖች እንደሚሰማው ይህ ነገር የመሆን እድሉ ሰፊ ነው ተብሏል። በአፍሪካ ቀንድ ቀጣና ያልተጠበቀና አስገራሚ የፖለቲካ ለውጥ እየታየ መሆኑን ምንጮች ጠቁመዋል። የሁለቱ ሀገራት ግንኙነት ሙሉ በሙሉ ወደ አዲስ የትብብር ምዕራፍ ያሸጋግራል የተባለ ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ወደ አስመራ የሚያቀኑ ሲሆን በተመሳሳይ ሁኔታ ፕሬዚዳንት ኢሳያስ አፈወርቂ ወደ አዲስ አበባ እንደሚመጡ ተገልጿል። መሪዎቹ በሁለቱ ሀገራት መካከል ያለውን ግንኙነት በላቀ ደረጃ የሚያጠናክር አዲስ ስምምነት ይፈራረማሉ ተብሎ ይጠበቃል። ይህ ድንገተኛ ክስተት በቀጣናው የፖለቲካና የኢኮኖሚ ትስስር ላይ ትልቅ ተጽዕኖ ይኖረዋል ተብሎ በከፍተኛ ጉጉት እየተጠበቀ ነው። የኛ መመለስ ትግራይ እንደ ህዝብ እንዲቀጥል ለማድረግ ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። የትግራይ ምክር ቤት ወደ ቀድሞ ስራው መመለሱ የትግራይ ህዝብ እንዲጠፋ ከተፈረደበት ውሳኔ የሚታገደውና ህልውናውን የሚያረጋግጥ መሆኑን የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ፕሬዝዳንቱ ለጋዜጠኞች በሰጡ መግለጫ የፕሪቶሪያው የሰላም ስምምነት ከተጣሰ ከ3 ዓመታት በላይ ማለፉን ጠቁመው ህዝብ ችግሮችን በሰላም ይፈታሉ በሚል በትዕግስት ሲጠባበቅ ውጤት አለማግኘቱን አስታውቀዋል። የተጣሰውን ስምምነት ብቻ ይዞ መቀጠል ህዝብን አሳልፎ ከመስጠትና በአንገል ላይ ተረግጦ ከመኖር የማይተናነስ መሆኑ የምክር ቤቱ ህጋዊነት ወደ ነበረበት መመለስ ህዝቡን ከከፋ አደጋ ለማውጣት እየተወሰነ አስፈላጊ እርምጃ መሆኑን አስረድተዋል። ይህ ለጦርነት መነሻ ሊሆን እንደማይችል የተናገሩት ዶክተር ደብረጽዮን ዋና ዓላማው የተረጋጋና የተሟላ አስተዳደራዊ መዋቅር በመፍጠር የህዝብን ደህንነት ማስጠበቅ እንደሆነ ገልጸዋል። አሁን ያለውን ቀውስ ለመሻገርም ሁሉን አቀፍ መንግስት ለመመስረት የሚያስችሉ ስራዎች በጥንቃቄ መጀመራቸውና ሁሉንም የህዝብ አቅሞች የማስተባበር ተግባር እየተከናወነ እንደሚገኝ ፕሬዝዳንቱ በዝርዝር አመልክተዋል። በተያያዘ ዜና ደብረጽዮን ለሳውዲ አረቢያ ጥሪ አቀረቡ። ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ የሞት ፍርድ ለተፈረደባቸው በመቶዎች የሚቆጠሩ የትግራይ ስደተኞች ምህረትና ጥበቃ እንዲደረግላቸው ለሳውዲ አረቢያ የውጭ ጉዳይ ሚኒስተር ልዑል ፋሲል ቢን ፈርሃን አልሳውዲ አስቸኳይ ጥሪ አቅርበዋል። የምክር ቤቱና የመንግስት መመለስ ትግራይን ከጥፋት ለመታደግ እንጂ ለጦርነት አይደለም ብለዋል። የምክር ቤቱ ወደ ስራ መመለስ የትግራይን ህዝብ እያንዣበበበት ካለው የጥፋት አደጋ የሚያድን እንጂ በምንም መልኩ ጦርነት የሚቀሰቅስ አይደለም ሲሉ በቅርቡ ራሳቸውን የትግራይ ክልል ፕሬዝዳንት አድርገው የሾሙት ዶክተር ደብረጽዮን ገብረ ሚካኤል ገልጸዋል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ የትግራይን ህዝብ ለማጥፋት እንደተጠቀመበትና ስምምነቱን ሙሉ በሙሉ እያፈረሰው መቆየቱን ገልጸዋል። በትግራይ በኩል ግን ለሰላም ቅድሚያ በመስጠት ህዝቡ መሬቱ ተወሮ በሚሊዮን የሚቆጠሩ ወገኖቹ ተፈናቅለውና ተሰደው በአጠቃላይ ከባድ መስዋዕትነትን እየከፈሉ በትዕግስት መቆየቱን አስረድተዋል። ሁኔታው እየባሰና ወደ ከፋ ደረጃ እየተሸጋገረ በመምጣቱ የትግራይ ህዝብ ከጥፋት ለመታደግ ሲባል ለሰላም ተብሎ ተገይቶ የነበረውን በህዝብ የተመረጠ ምክር ቤት ወደ ስራው መመለስ ግዴታ መሆኑን ዶክተር ደብረጽዮን አብራርተዋል። በአሁኑ ወቅት ምክር ቤቱና መንግስት መደበኛ ስራቸውን በይፋ መጀመራቸውንም ገልጸዋል። በትግራይ ክልል የሚንቀሳቀሱ ባለሀብቶች ጥሬ እቃዎችን ከቀረጽ ነጻ እንዲያስገቡ መከልከላቸውን ለከፍተኛ ኪሳራ እንዳደረጋቸው ተገለጸ። በትግራይ ክልል ኢንቨስት የሚያደርጉ ባለሀብቶች ለግንባታ ስራ የሚያገለግሉና ከቀረጽ ነጻ እንዲገቡ ተፈቅደው ወደብ ላይ የደረሱ ጥሬ እቃዎች ወደ ሀገር ውስጥ እንዳይገቡ መከልከላቸውን የክልሉ ኢንቨስትመንት ኮሚሽን አስታውቋል። የኮሚሽኑ ኮሚሽነር አቶ ዳንኤል መኮንን እንደተናገሩት በክልሉ ባለው ፖለቲካዊ ውጥረት ምክንያት መንግስት የፈቀደው የኢንቨስትመንት ማበረታቻ መመሪያ በተግባር ላይ እየዋለ እንዳልሆነ ገልጸዋል። ከተከለከሉ ጥሬ እቃዎች መካከል ለኮንስትራክሽን፣ ለአሉሚኒየም ነው አሉሚኒየም ስራዎች፣ ለግንባታ የሚሆን ብረት፣ ለመስታወትና ለሴራሚክ ስራዎች የሚያገለግሉ ግብአቶች እንደሚገኙበት ጠቁመዋል። በሌሎች የሀገሪቱ ክልሎች የሚገኙ ባለሀብቶች የኢንቨስትመንት ማበረታቻውን ተጠቅመው ጥሬ እቃዎችን ከቀረጽ ነጻ እያስገቡ ባለበት በዚህ ወቅት በትግራይ ክልል ተመሳሳይ መብት መከልከሉ ተገቢ እንዳልሆነ ኮሚሽነሩ አስረድተዋል። በዚህ እገዳ ምክንያት በርካታ ባለሀብቶች ያስገቧቸው ጥሬ እቃዎች ከወደብ እንዳይገቡ መከልከላቸው ለባለሀብቶቹም ሆነ ለሀገር ትልቅ ኪሳራ መሆኑን አቶ ዳንኤል ገልጸዋል። ከቀረጽ ነጻ የመግባት መብቱ መገደቡ የክልሉን ኢኮኖሚያዊ እንቅስቃሴ እያቀዘቀዘው መሆኑን በመጥቀስ ችግሩ እንዲፈታ ለገንዘብ ሚኒስቴር ጥያቄ ቢቀርብም እስካሁን ምንም አይነት ምላሽ አለማግኘቱን አስታውቀዋል።
ሴዶ ማርሻል አርትና ጌታቸው መለሰ ስምምነት ላይ ደረሱ። በጉጉት ሲጠበቅ የነበረው የኢትዮጵያ ኤምኤምኤ ድብልቅ ማርሻል አርት አዲስ ምዕራፍ ተከፈተ። ትናንት በተከናወነው ደማቅ ስነ ስርዓት ሴዶ ማርሻል አርት ከውድድር አዘጋጅ ጌታቸው መለሰ ጋር ውድድሩን በይፋ ለመቀበልና በክፍያ ዙሪያ የሚያጠነጥን የፊርማ ስነ ስርዓት በስኬት አጠናቀዋል። የውድድሩ አዘጋጅ ጌታቸው መለሰ ስምምነቱን ተከትሎ ባስተላለፉት አጭር ግልጽ መልእክት ፊልሚያው ጀምረዋል በማለት የውድድሩን መቃረብ አብስረዋል። ሴዶ ማርሻል አርት በውድድሩ ላይ ለመሳተፍ ሙሉ ዝግጁነቱን አረጋግጧል። በጥቅምና በክፍያ ስርዓቱ ዙሪያ የጋራ መግባባት ላይ ተደርሷል። አዘጋጁና ተወዳዳሪዎች ወደ ቀጣዩ የዝግጅት ምዕራፍ ተሸጋግረዋል። ይህ ታላቅ ፊልም የሚካሄድበት ቀን በቅርቡ ይፋ ይደረጋልም ተብሏል። በኢትዮጵያ ኩምሩክ ከተማ ሱዳን ፈጸመችው በተባለ የድሮን ጥቃት ሰላማዊ ሰዎች ሲገደሉ በእርዳታ ሰጪዎች ላይ ጉዳት ደረሰ። ከሱዳን ድንበር አቅራቢያ በሚገኙ በቤኒሻንጉል ጉሙዝ ክልል አሶሳ ዞን ጉምሩክ ወረዳ ኩምሩክ ከተማ ውስጥ በተፈጸመ የድሮን ጥቃት አንድ የዓለም አቀፍ ስደተኞች ድርጅት የስራ ባልደረባን ጨምሮ ቢያንስ 8 ሰላማዊ ሰዎች መገደላቸውና ሌሎች በርካታ ሰዎች መቁሰላቸውን ነዋሪዎችና የአካባቢው የጤና ባለስልጣናት ገለጹ። ነዋሪዎች ጥቃቱ የተፈጸመው ሚያዝያ 1 ቀን 2018 ዓ.ም ከቀኑ 5 ሰዓት ገደማ መሆኑና ከአሶሳ ከተማ 94 ኪሎ ሜትር ርቀት ላይ በምትገኘው የኩምሩክ ከተማ የሰዎች እንቅስቃሴ በሚበዛበት አካባቢ ላይ ማረፉን ተናግረዋል። የዓይን እማኞች ድሮኑ የመጣው ከሱዳን ብሉ ናይል ግዛት አቅጣጫ መሆኑን ጠቅሰው የሱዳን ጦር ከፈጣን ድጋፍ ኃይሎች ጋር እያካሄደ በነበረው ግጭት ወቅት ጥቃቱን እንደተፈጸመ አስረድተዋል። የተባበሩት አረብ ኤሚሬትስ የሆርሙዝ ሰርጥን ሳትጠቀም ነዳጅ ወደ ውጭ መላክ የሚያስችላትን አዲስ የነዳጅ መስመር ዝርጋታ እያፋጠነች መሆኑን ተናግረዋል። እንደ ብሉምበርግ ዘገባ አዲሱ ምዕራብ ምስራቅ የነዳጅ መስመር የተባበሩት አረብ ኤሚሬትስ በፋይጅራ ወደብ በኩል ወደ ውጭ የምትልከውን የነዳጅ መጠን በእጥፍ ለማሳደግ ታስቦ የተዘጋጀ ነው። ፕሮጀክቱ ቀደም ብሎ የተጀመረ ቢሆንም አሁን ባለው የቀጠናው ውጥረት ምክንያት ግንባታው እንዲፋጠን ተደርጎ ሙሉ በሙሉ ስራ እንደሚጀምር ይጠበቃል። የሆርሙዝ ሰርጥ በአሁኑ ወቅት በተለያዩ ጂኦፖለቲካዊ ምክንያቶች ስጋት ውስጥ በመውደቁ ይህ መስመር አረብ ኤሚሬትስ ያለ ምንም እንቅፋት ነዳጇን ለዓለም ገበያ እንድታቀርብ ይረዳታል። አዲሱ መስመር ሲጠናቀቅ የተባበሩት አረብ ኤሚሬትስ በፋይጅራ በኩል የምትልከውን የነዳጅ መጠን በቀን ወደ 4 ሚሊዮን በርሜል እንደሚደርስ ይገመታል። የቢሊየነሮቹ የኤለን መስክና ሳም አልትማን ክስ የቴክኖሎጂው ዓለም አቀፍ ግዙፍ ስሞች በሆኑት በኤለን መስክና በሳም አልትማን መካከል የተጀመረው ታሪካዊ የህግ ፊልማ ከፍተኛ ትኩረትን ስቧል። ይህ የፍርድ ቤት ክርክር የቻትጂፒቲ ፈጣሪ የሆነው የኦፓን ኤአይ ወደፊት እጣ ፈንታና የሁለቱም መሪዎች ስምና ዝና የሚወስን ነው። የኤለን መስክ ዋና ክስ አልትማን ሰብአዊ ረድኤት ድርጅት ዘርፏል የሚል ሲሆን ኦፓን ኤአይ ለትርፍ ያልተቋቋመ ድርጅት ሆኖ ይቀጥላል በሚለው ቃል ኪዳኑ እያታለለ ነው ሲል ይሞግታል። ሳም አልትማን በበኩሉ ይህንን ክስ በጽኑ ያጣጥለዋል። ባለፉት 3 ሳምንታት በካሊፎርኒያ የፌዴራል ፍርድ ቤት የተካሄደው የሙግት ሂደት አስገራሚ የጽሁፍ መልእክቶችና ስልጣንን ለማግኘት ሲባል የቴስላ መኪናዎችን በነጻ ስለመቅበራቸው የሚያሳዩ ሚስጥሮች እየተጋለጡበት ነበር። በችሎት ላይ የቀረቡ በርካታ ታዋቂ ምስክሮች ግን የኤለን መስክ ክስ አስተባብለዋል። ከተደመጡ ምስክሮች መካከል የኦፓን ኤአይ ተባባሪ መስራች ኢሊያ ኡስትኬቨር፣ የቀድሞ የቦርድ አባል ታሽ ማኮኒና የማይክሮሶፍት ዋና ስራ አስፈጻሚ ሳትያ ናደላ ይገኙበታል። ናደላ ማይክሮሶፍት በቢሊየነር የሚቆጠር ዶላር መዋለ ንዋይ ከማፍሰሱ በፊት ጥብቅ ምርምር ማድረጉን አረጋግጧል። መስክ ማይክሮሶፍትን የአልትማን ሴራ አጋዥ ነው በሚል አብሮ ቢከስም የችሎቱ ሂደት ግን የዓለማችን ባለጸጋ የሆኑትን የኤለን መስክ ክስ የሚያስተባብሉ በርካታ ድምጾች እየተሰሙበት ሆኗል።